የክርስቶስ ወይም የአምላክ መወለድ መነሻ ከሆነ ከልጅ ልጅ ተወልጄ አድንሃለሁ የሚለው ቃል የት ላይ ይገኛል? መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ማንም ሰው አንብቦ ይሄን ይነግረኛል። እኔ ይሄንን ከነገረኝ እኔ ክርስቲያን አልነበርኩም ወይም ደግሞ 27 ዓመት አልተማርኩም ማለት። ያን ብቻ አይደለም እኔ እቀጣለሁ። ምን ችግር አለ? ገላትያን ግን እንዳይጠቅስልኝ ገላትያ ምዕራፍ 4 ላይ ወአመበጽሐ ጊዜው ፈነወ እግዚአብሔር ወልዶ ዋሕደ ወተወልደ እምቢሲታት ጊዜው በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ያም ከሴት ተወለደ። ይሄ ማለት ከልጅ ልጅ ተወልጄ በመስቀል ተሰቅዬ በሜዳ ተንቧጭቼ እንደ ሕፃን ልጅ የሚል የለውም እዚህ ላይ። ጊዜው ያ ጊዜ ማለት ምን ማለት ነው? ያ ጊዜ የምን ጊዜ? ያ ማለት ይሄ ቀጠሮ ነው ብለው ሊተረጉሙታል። ያ ጊዜ ይሄ ቀጠሮ ነው የሚል የለም። ጳውሎስ ይሄንን ምን ለማለት እንደፈለገ ጳውሎስ ብቻ ነው የሚያውቀው። ምክንያቱም አልተረጎመውማ እንጂ ስለ አምላክ ለመናገር ደግሞ እግዚአብሔር ራሱ አይደለም ያለ እዚህ ጋር ወአመበጽሐ ጊዜው ፈነወ እግዚአብሔር ወልዶ ዋሕደ ወተወልደ እምቢሲት ጊዜው በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ነው። አንድ ልጁን ላከ ከሴት የተወለደውን አንድ ልጅ የፈጣሪ ልጅ መቼም ከሚስት ወለደ የሚል የለም። ለፈጣሪ አይገባም። ሱብሃንአላህ አላህ ከጥራት ከዚህ ሁሉ ተራ ከሆነው ቋንቋ ሁሉ ንጹህ ነው። ይሄ ለሱ የሚገባ መውረድ፣ መወለድ፣ መሰቃየት፣ መገረፍ፣ መብላት፣ መጠጥ እንዲህ ከሆነ አምላካችን ከኛ በምን በለጠ? በምን በለጠ? እንደኔ ከበላ፣ እንደኔ ከጠጣ፣ እንደኔ ከሞተ፣ እንደኔ ከተሰቀለ ለምንድን ነው ማመልከው? እኔም ትንሽ አምላክ ነኝ። ምክንያቱም እኔም እየበላው ከአንዱ የተሻለ ዕውቀት ይኖረኛል። ሌላው ደግሞ ከኔ የሚሻለው ደግሞ የኔ አምላክ ትንሽ አምላክ ትናንሽ